ከልጆቻችሁ ጋር ተነሱ፣ ተቀመጡ፣ አድርጉ፣ አታድርጉ፣ ውጡ፣ ግቡ፣ እንደዚህ ሁኑ፣ እንደዛ ሁኑ የሚሉ ጭቅጭቆች ቤታችሁ ውስጥ አሉ ወይ? ደግሞ ሰልችቷችኋል ወይ? እንደዚህ ከሆነ የሆነ የሳታችሁት መንገድ አለ ማለት ነው። ከዛ ያ የሳታችሁት መንገድ ደግሞ ሩቅ መንገድ አያስኬድም። ለምን መሰላችሁ? አንደኛ ከእናንተ አንጻር ስሜታችሁን ያበላሸዋል። ንዴታም፣ ቁጡ፣ ብስጩ፣ ቶሎ ስሜታዊ ትሆናላችሁ። ከልጆቻችሁ አንጻር ደግሞ የማይሰሟችሁ፣ የማይታዘዙ እናንተ እያላችሁና እናንተ ሳትኖሩ ደግሞ የተለያዩ ልጆች እና የሚያስመስሉ ልጆች ይሆናሉ። ለዚህ ነገር መፍትሄው ምንድን ነው ልትሉኝ ትችላላችሁ። የኛ የክረምት ስልጠና አለ። ለልጆች ይሄንን ችግር ብቻ የሚፈታ አይደለም፣ በጣም ብዙ ችግሮቻቸውን የሚፈታና ደግሞ የሚጠቅሟቸውን የህይወት ክህሎቶች ደግሞ የሚያስታጥቅ በጣም ምርጥ ስልጠና አለ። ምዝገባ እያካሄድን ነው። እስከ ሰኔ 20 ብቻ ይቆያል። ስለዚህ እድሉን ተጠቀሙበት። በእነዚህ ስልኮች ደውላችሁ ማስመዝገብ ትችላላችሁ ማለት ነው። የበለጠ መረጃም ከፈለጋችሁ ደውላችሁ መረጃዎችን ማግኘት ትችላላችሁ። አመሰግናለሁ። ቻው።